ቪዲዮ ከመመልከቱ በፊት መጀመሪያ የሚያየው ነገር ምንድነው? ከቻናላችሁ ላይ የቻናሉን ስም ነው። በትክክል በዛሬው ቪዲዮአችን ለቻናላችን ጥሩ ስም እንዴት መምረጥ፣ እንዴት መሰየም እንዲሁም ጥሩ ስም ምን ማካተት አለበት የሚለውን በጥልቀት እንመለከታለን። በየቀኑ በሺዎች የሚቆጠሩ አዳዲስ ዩቲዩብ ቻናሎች ይከፈታሉ። ነገር ግን ትኩረት የሚስቡት ስንቶቹ ናቸው? የቻናሉ ስም ሰዎች ቪዲዮን እንዲጫኑ፣ እንዲያስታውሱት እና ሰብስክራይብ እንዲያደርጉ ከሚያደርጉት ዋና ዋና ነገሮች አንዱ ነው። ዛሬ በስንዱቅ የዩቲዩብ ቻናላችን የሰዎችን ቀልብ የሚስብ በቀላሉ የማይረሳና ለወደፊት እድገቱ የሚሆን ምርጥ የቻናል ስም ደረጃ በደረጃ እንዴት መምረጥ እንዳለብን በዝርዝር እናያለን። እንኳን ወደ ሰንዱቅ የዩቲዩብ ቻናል በሰላም መጣችሁ። ቻናላችን ሰብስክራይብ ማድረግ እንዳትረሱ። ጥሩ የዩቲዩብ ቻናል ማካተት ያለባቸው 4 ዋና መስፈርቶች። ወደ ስም ፈጠራው ከመግባታችን በፊት አንድ ጥሩ የቻናል ስም ማሟላት ያለበትን 4 ወሳኝ መስፈርቶችን እንወቅ። አንደኛ፣ አጭር እና ለማስታወስ ቀላል መሆን ወይም ሚሞራቢሊቲ ያለው መሆን አለበት። ሁለተኛው፣ ለማንበብ ወይም ለመጻፍ ቀላል መሆን አለበት። ሲምፕሊሲቲ የምንለውን የያዘ መሆን አለበት። ሶስተኛው፣ የይዘቱን አይነት ወይም ደግሞ የቻናላችንን ኮንተንት አይነት መጠቆም የሚችል ሬሌቫንሲ። አራተኛው ደግሞ ለወደፊት እድገት ክፍት መሆን አለበት። ፊውቸር ፕሩፍ። አንድ የዩቲዩብ ቻናል ስናወጣ እነዚህን 4 መስፈርቶችን ያካተተ መሆን መቻል አለበት። አጭር ማለት ሰዎች ረጅም ከሆነ ለማስታወስና ለሌላ ሰው ለማጋራት ይከብዳቸዋል። ስለዚህ በተቻለ መጠን ከ1 እስከ 3 ቃላት ባልበለጠ ስም ላይ አተኩረን ቀልጠፍ ያለ አጭር የሆነ በቀላሉ ማስታወስ የሚቻል አይነት ስም መሆን መቻል አለበት። ሁለተኛው ደግሞ ማንበብና መጻፍ የማያዳግት ወይም ደግሞ ለማንበብና ለመጻፍ በጣም ቀላል የሆነ መሆን መቻል አለበት። አንድ ሰው የቻናሉን ስም በድምጽ ቢሰማው ወይም ደግሞ ዩቲዩብ ላይ ሰርች ቢያደርገው በቀላሉ ሊያገኝ የሚችል እና በቀላሉ ሊጽፈው የሚችል ሰርች ባር ላይ ሰርች ማድረግ ስንፈልግ በቀላሉ ለመጻፍ ቀላል የሆኑ ቴክኒኮችን መጠቀም መቻል አለብን። ሶስተኛው ደግሞ የይዘት አይነት ወይም ደግሞ የወለፋንስ የሆነ የቻናል ስም መምረጥ መቻል አለብን። አዲስ ቻናል ሲጀመር ሰዎች ስሙን ባዩት ቁጥር ቻናሉ ስለምን እንደሆነ በትንሹም ቢሆን መገመት እንዲችሉ ያግዛቸዋል። አራተኛው ስሙ በጣም ጠባብ ይዘት ወይም ደግሞ የተወሰነ አውድ ካለው ሰዎቹ ማለት ቻናላችሁን ወደፊት በደንብ አስፍታችሁ ለመስራት ያግዳቸዋል። ለምሳሌ የአይፎን 13 ግምገማ ብትሉ የሚባል ቻናል ብትከፍቱ ይህ በዛ በአይፎን 13 ላይ የታጠረ ይሆናል ማለት ነው። ሌሎች ሰፋፊ ነጥቦችን አንስታችሁ ቻናላችሁ ላይ ለማጋራት አስቸጋሪ ይሆናል ማለት ነው። አሁን ደግሞ ስም በምንመርጥበት ጊዜ መጠቀም ያሉብን 4 ውጤታማ ዘዴዎች። አንደኛ የራሳችንን ስም ወይም ደግሞ በፐርሰናል ብራንድ ለመገንባት ያግዘናል።
ጥቅሙም ሙሉ በሙሉ የራሳችን ስም ነው፣ የራሳችን ብራንድ ነው። በራሳችን ወደፊትም በራሳችን ይዘት እስከ መጨረሻው ድረስ የቻናላችን ይዘት እንኳን ብንቀይር በዚሁ የቻናል ስም ወደፊት መቀጠል እንችላለን። ሁለተኛው ደግሞ ገላጭ ስሞችን መጠቀም፣ ለምሳሌ ስለ ጤና ወይም ደግሞ ስለ ምግብ፣ እነዚህ አይነት ገላጭ የሆኑ ስሞችን ብንጠቀም እነዚህ ደግሞ ምን ያግዙናል? ከቻናላችን ይዘት ጋር ቀጥታ የተገናኙ ገና የቻናላችንን ስም ሰዎች ሲያዩ ስለምን እየሰራን እንደሆነ ስለምን እንደምንሰራ እንዲያውቁ ይረዳቸዋል ማለት ነው። ሶስተኛው ደግሞ የተቀናጀ ወይም ደግሞ የተጣመረ ወይም ደግሞ ኮምፓውንድ ክሪኤቲቭ ኔም። ለምሳሌ አበበ ቢሆን የቻናሉ ባለቤት አበበ ቴክ፣ ለምሳሌ አበበ ቴክ፣ አበበ ቴክኖሎጂ፣ ቴክኖሎጂ ሲያጥር ቴክ በሚል አቤ ቴክ ወይም ደግሞ አበበ ቴክ ብለን እንደዚህ አይነት ጣምራ ያላቸውና ትርጉም ሊሰጡ የሚችሉ አይነት ስሞችን መጠቀም የቻናላችን ስም በግልጽ እንዲታይና ተወዳጅና ተፈላጊ ሴንስ ያለው ስም እንዲሆን ያግዘናል ማለት ነው። አራተኛው ደግሞ አዲስ ብራንድ የሚሆን ስም ወይም ደግሞ አዲስ ቃላትን መጠቀም። አዲስ ቃላትን በጣምራ የሚሆን በተለያዩ አይነት ሁኔታዎች አዲስ ቃላቶችን ፈጥሮ ግን ትርጉም ሊሰጥ የሚችል አይነት ዩኒክ የሆነ ስም መጠቀም። እነዚህን ከጨረስን በኋላ የቻናላችንን ስም ከማጽደቃችን በፊት መፈተሽ ያለብን 3 ወሳኝ ነገሮች። ምርጥ ስም አገኛችሁ እንበል። ነገር ግን ከመወሰናችሁ በፊት 3 ነገሮችን በእርግጠኝነት ማረጋገጥ አለባችሁ። አንደኛ፣ በዩቲዩብ ሰርች ኢንጂን ላይ ቼክ አድርጋችሁ ይህ ስም ተይዟል አልተያዘም፣ ከዚህ በፊት በስሙ ቻናል አለ የለም፣ ይህንን መለየት መቻል አለባችሁ። ምክንያቱም በቻናሉ ስም ካለ ያ ቻናል ከእናንተ ኦልሬዲ ቀድሞ የተፈጠረ ስለሆነ ወደፊት የእናንተን ሰብስክራይበር የእናንተን ኮንተንት ፈልጎ የሚመጣ ሰው ያደናግራል። ሁለተኛ ነገር ደግሞ ቀድሞ ከሄደው ቻናል ጋር ለመፎካከር መዳጋች ስለሆነ የስማችሁ ፖፕአፕ የማድረግ ወይም ደግሞ የመውጣት አቅሙ ይይዘዋል ማለት ነው ተመሳሳይ ስም ካለ። ሌላው ደግሞ በሌሎች ሶሻል ሚዲያዎች ለምሳሌ በፌስቡክ፣ በቲክቶክ ወይም ደግሞ በኢንስታግራም በተለያዩ ሶሻል ሚዲያዎች ላይ መያዝ አለመያዙን ማረጋገጥ። ምክንያቱም እኛ ወደፊት በያዝነው ስም ብራንድ መገንባት ስንፈልግ በስሙ ሌሎች ቻናሎች ካሉ ወይም ደግሞ ሌላ የሶሻል ሚዲያ ተጠቃሚዎች ኦልሬዲ ክሬት ካደረጉበት የኛን ቻናል የማሳደግ አቅሙን ይገድበዋል ወይም ደግሞ ቻናላችን ሞኔታይዝ የመሆን እድሉን ያጠበዋል ማለት ነው። ምክንያቱም ተመሳሳይ ስም ካለ እነዛ ስሞች ከኛ ቀድመው ስለሄዱና ያደጉ ቻናሎች ሊሆኑ ስለሚችሉ ቻናላችንን ይገሉብናል ማለት ነው። ሶስተኛው በዌብሳይት ወይም ደግሞ ድረገጽ ላይ በዌብሳይት ድረገጽ ላይ ቼክ ማድረግ ዶሜን ኔም አለው የለውም፣ በዚህ ቻናል ወይም በመረጥነው ስም ዌብሳይት ተከፍቶበታል ድረገጽ አለው የለውም የሚለውን ቼክ ማድረግ። ምክንያቱም ወደፊት ቻናላችን ካደገ በኋላ ድረገጽ ዌብሳይቶችን መክፈት እቅድ ካለን እነዚህን ነገሮች ቬሪፋይ አድርገን ቻናላችንን ስሙን መሰየም አለብን። ስለዚህ እነዚህን እያንዳንዱን ስቴፖች ተከትለን ለቻናላችን የሚስማማ ከይዘታችን ጋር የሚመጥን ስም ክሬት ካደረግን በኋላ ቻናላችንን ወደ ስራ እናስገባለን ማለት ነው። የቻናል ስም
ስንመርጥ ደግሞ መጠንቀቅ ያለብን የማስጠንቀቂያ ምልክቶች ወይም ቀይ መስመር ግራፊክስ ይበራልናል። ያ ማለት ኦልሬዲ ቻናሉ ተይዟል፣ በሌሎች ሰዎች ስር እየሄደ ወይም ደግሞ በተመሳሳይ ስም ራን እያደረገ ቻናል ስላለ ይህንን ቻናል ዩቲዩብ አይቀበለንም ማለት ነው። የታወቁ ቻናሎችን ስም መኮረጅ፣ የሌላ ትላልቅ ቻናል ስም በመጠኑ ቀይሮ መጠቀም ተመልካችን ግራ ስለሚያጋባ የእርሱን ወይም ደግሞ የእኛን የቻናላችን ታማኝነት ይቀንስብናል ማለት ነው። ለፊደል አስቸጋሪ የሆኑ ቃላትን መጠቀም ሰዎችን ስሙን ለመጻፍ ከተቸገሩ ቻናሉን በቀላሉ ሊያገኙት ስለማይችሉ የቻናላችን እድገት በዛው ልክ ደግሞ ይቀንስብናል ማለት ነው። ስለዚህ እነዚህን መስፈርቶች አካተን ጥንቅቅ ያለ ቻናል መፍጠር ከቻለን የዩቲዩብ ቻናላችን በጊዜ ሂደት ስኬታማ መሆን ይችላል ማለት ነው። ቪዲዮን